ሰላም ጤና ይስጥልን። ከኦሮሚያ ሚዲያ ኔትወርክ ደጀኔ ጉተማ ነኝ። ዕለታዊ ዜና እነሆ። የኦሮሞ ነጻነት ሰራዊት በምዕራብ ወለጋ ዞን ሳስጋ ወረዳ በስርዓቱ ኃይሎች ላይ በወሰደው የማጥቃት እርምጃ ከመቶ የሚበልጡ እስረኞችን ማስለቀቁን የሰራዊቱ ቃል አቀባይ አቶ ኦዳ ተርቢ ገለጹ። የኦሮሞ ነጻነት ሰራዊት ማክሰኞ ዕለት ከጧት ጀምሮ በብልጽግና ኃይሎች ላይ ጠንካራ ጥቃት መፈጸሙን ቃል አቀባዩ ገልጿል። ጥቃቱን ተከትሎ የብልጽግና ኃይሎች ኡኬ ተብሎ ከምትጠራ ቦታ በሶስት ፒክአፕ ወታደራዊ ተሽከርካሪዎች ለመድረስ ቢሞክሩም ኦዋታ በተባለው ቦታ በኦሮሞ ነጻነት ሰራዊት መደምሰሳቸውን አቶ ኦዳ ተርቢ ገልጸዋል። ከፍተኛ ክሳራ የደረሰበት የብልጽግና ኃይል ተጨማሪ ጦር ከአንገር ጉቴ በሶስት ኤፍ ተሽከርካሪዎች ለማሰማራት ሲሞክር አፈታ ወይም መንደር 6 ተብሎ በሚጠራ ቦታ በኦሮሞ ነጻነት ሰራዊት መደምሰሱን የሰራዊቱ ቃል አቀባይ ኦዳ ተርቢ ገልጸዋል። ማክሰኞ ከሰዓት በኋላ የብልጽግና የጸጥታ ኃይሎች ሙሉ በሙሉ ከሳስጋ ለቀው መውጣታቸውን የገለጸው የኦሮሞ ነጻነት ሰራዊት ቃል አቀባይ የሳስጋ ከተማ ከንቲባ ገነቲ ታዬና የጸጥታ ዘርፍ ኃላፊ ደሳለኝ ኢብዮ ወደ ነቀምቴ መሸሻቸውንም ገልጸዋል። የብልጽግና ጦር ማክሰኞ ከቀኑ 10 ሰዓት ተኩል አካባቢ በሶስት 3ኤፍ እና በአንድ ኦራል መኪና ሳስጋ ከተማን ለመቆጣጠር እንደተሰማሩ የገለጹት አቶ ኦዳ ተርቢ የኦሮሞ ነጻነት ሰራዊት በሰነዘረው ጥቃት የተሰማራው የብልጽግና ጦር መንደር 3 ተብሎ በሚጠራ ቦታ ሙሉ በሙሉ ተደምስሷል ብለዋል። የኦሮሞ ነጻነት ሰራዊት ማክሰኞ ዕለት በሳስጋ በሰነዘረው ጥቃት የቆሰሉ የስርዓቱ ወታደሮች ወደ ነቀምቴ ሆስፒታል ተወስደዋልም ተብለዋል። በጥቃቱ ከ100 የሚበልጡ የፖለቲካ እስረኞች መለቀቃቸውንም የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ገልጸዋል። በተያያዘ ዜና የኦሮሞ ነጻነት ሰራዊት በምዕራብ ሸዋ ዞን በግንደበረትና አቡና ግንደበረት ውስጥ በርካታ ቦታዎችን መቆጣጠሩን ነዋሪዎች ገለጹ። በተለይም ዶግማ ያጎትና ዶግማ ክብቢ በተባሉ ቦታዎች ከፍተኛ ጦርነት መካሄዱንም ነዋሪዎቹ ተናግረዋል። ከዚህ ጋር በተያያዘ የኦሮሞ ነጻነት ሰራዊት ቃል አቀባይ ሰራዊቱ በግንደበረት አመርቂ ድል በማስመዝገብ ላይ እንደሚገኝም ተናግረዋል። በአርሲ ዞን ጎለልቻ ወረዳ የኦሮሞ ነጻነት ሰራዊት እንቅስቃሴ ተጠናክሮ ሰራዊቱ የተለያዩ ቦታዎችን በመቆጣጠር ላይ እንደሚገኝ ነዋሪዎች በበኩላቸው እየገለጹ ናቸው። በሳስጋ ላይ የተሰነዘረውን የማጥቃት እርምጃ ተከትሎ የብልጽግና ወታደሮች በነቀምቴ ከተማ ላይ ከፍተኛ ቁጥጥር ሲያደርጉ እንደነበር የነቀምቴ ምንጮች ገልጸዋል። በተያያዘ ዜና በርካታ የኦሮሚያ ልዩ ፖሊስ አባላት የብልጽግናን ስርዓት በመክዳት ወደ ኦሮሞ ነጻነት ሰራዊት እየተቀላቀሉ መሆናቸውን የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በትዊተር ገጻቸው ላይ ይፋ አድርገዋል። የኦሮሞ ነጻነት ሰራዊት በምዕራብ ወለጋ በሳስጋና በሌሎች አካባቢዎች ላይ የወሰደውን እርምጃ በተመለከተ ይህ ዜና እስከተጠናቀረበት ጊዜ ድረስ ከብልጽግና አገዛዝ የተባለ ነገር የለም። ባለፉት 3 ዓመታት ውስጥ ብቻ 2393 የዘፈቀደ ግድያ መፈጸሙን ኦሮሚያ ሰፖርት ግሩፕ አጋለጠም። የዘር ማጽዳት ወንጀሉ በቤኒሻንጉል ጉሙዝ ክልልም መፈጸሙን ገልጿል። ጫልቱ ተፎ ሪፖርቱን እንደሚከተለው አጠናቅራለች። አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ባሉት 3 ዓመታት ውስጥ 2393 ሰዎች መገደላቸውን ኦሮሚያ ሰፖርት ግሩፕ ባወጣው ሪፖርት አጋልጧል። ለብልጽግና መንግስት ታማኝ በሆኑ ታጣቂዎች የተገደሉት እነዚህ ሰዎች ያልታጠቁ ሰላማዊ ዜጎች ሲሆኑ ሪፖርቱ በትግራይና አፋር ክልል በዘፈቀደ የተገደሉ ሰዎችን አለማካተቱን ገልጿል። የዘፈቀደ ግድያ ሰለባ ከሆኑት መካከል 1612ቱ
የኦሮሞ ተወላጆች ሲሆኑ አብዛኛው ግድያ ማለትም 924 የሚሆነው በወለጋ እንደተፈጸመ ሪፖርቱ ያመለክታል። እንዲሁም በፌዴራል ኃይሎችና በአማራ ሚሊሻዎች እየተፈጸመ ያለው የዘር ማጽዳት ወንጀል በትግራይ ብቻ ሳይሆን በሌሎች ቦታዎችም እየተፈጸመ መሆኑን የኦሮሚያ ሰፖርት ግሩፕ ባወጣው ሪፖርት ላይ አመላክቷል። ለአብነትም በሚያዝያ ወር በአማራ ክልል ወሎ ውስጥ 150 ኦሮሞዎች በአማራ ሚሊሻዎች መገደላቸውን፣ 358,000 የሚሆኑት ደግሞ ለስደት መዳረጋቸውን፣ በተጨማሪም በተመሳሳይ ወር ምስራቅ ወለጋ ላይ የአማራ ሚሊሻዎች 13 ሰላማዊ ሰዎችን መግደላቸውን፣ 47 ቤትን ማንደዳቸውንና 3000 ሄክታር የእርሻ መሬት ማቃጠላቸውን ገልጿል። በነሐሴ ወር ደግሞ በኦሮሞ ነጻነት ሰራዊት ከስፍራው ከመባረራቸው በፊት የአማራ ሚሊሻዎች ቢያንስ 13 ሰላማዊ ሰዎችን መግደላቸውንና ከመቶ የሚበልጡ ቤቶችን ማቃጠላቸውን ሪፖርቱ ያሳያል። በአማራ ሚሊሻዎች እየተፈጸመ ያለው ግድያና የዘር ማጽዳት ወንጀል በቤንሻንጉል ጉሙዝ ክልልም የተተገበረ ሲሆን በዚሁም ምክንያት 538,000 ሰዎች ለስደት መዳረጋቸውን የኦሮሚያ ሰፖርት ግሩፕ የተባበሩት መንግስታትን ሪፖርት በመጥቀስ ገልጿል። በተጨማሪም ሪፖርቱ የአማራ ሚሊሻዎች መሬትን ለማስፋፋት በሚል ሰበብ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚኖሩ የከረዩ ኦሮሞዎች ላይ ጥቃት እየፈጸሙ መሆናቸውንም አመላክቷል። የብልጽግና አገዛዝ በሙገር ከተማ 3 ሰዎችን ከእስር ቤት አውጥቶ መግደሉ ተነገረም። የብልጽግና መንግስት በሙገር ከተማ 3 ሰዎችን ከእስር ቤት አውጥቶ መግደሉን ከምዕራብ ሸዋ ዞን ሙገር የደረሰን መረጃ አመልክቷል። ከሟቾቹ መካከል አቶ ዮሚዩ ጎንፋ የተባሉ የ3 ልጆች አባት የሆኑት ይገኙባቸዋል። ሌላው በብልጽግና ታጣቂዎች የተገደለው ሰላማዊ ሰው ኃይሉ ብርሃኑ የተባለ አትሌት ሲሆን ቤተሰቦቹን ለመጠየቅ ሙገር ከተማ እንደገባ በቁጥጥር ስር ካዋሉት በኋላ ከሌሎች 2 ሰዎች ጋር አብረው ገድለውታል። 3ኛው ሟች ደግሞ ዳባቱሉ ይባላል። የብልጽግና መንግስት 3ቱን ሰዎች በሙገር ከተማ በቁጥጥር ስር ካዋላቸው በኋላ ከቤት አውጥቶ በማውጣትና ወደ አዳበርጋ ወረዳ ኡላ ጉራ ቀበሌ በመውሰድ አሰቃቂ ግድያ ፈጽሞባቸዋል። ኦሮሚያ ውስጥ እየተፈጸመ ያለው የዘፈቀደ ግድያ ከቀን ወደ ቀን እየጨመረ የመጣ ሲሆን ባለፈው 3 ዓመት ውስጥ ብቻ 1612 የኦሮሞ ተወላጆች የዘፈቀደ ግድያ ሰለባ እንደሆኑ ኦሮሞ ሰፖርት ግሩፕ ዛሬ ያወጣው ሪፖርት ያሳያል። የአማራ ክልል ተማሪዎች ወደ ጦር ግንባር እንዲሄዱ ጥሪ መቅረቡ ተሰማ። ጥሪው ለሁለተኛ ደረጃ ለቴክኒክና ሙያ እንዲሁም ለዩኒቨርሲቲ ተማሪዎች የቀረበ ሲሆን አስተማሪዎችም ከትግራይ ኃይሎች ጋር እንዲዋጉ ጥሪ ቀርቦላቸዋል። በተለይም በዚህ ጥሪ ውስጥ የሁለተኛ ደረጃ ተማሪዎች መካተታቸው አነጋጋሪ ጉዳይ ሆነዋል ነው የተባለው። በዚህ ጉዳይ ላይ አስተያየታቸውን የሰጡ ሰዎች ይህ የአማራ ክልል ጥሪ ኢትዮጵያ ወደ ውድቀት እያመራች መሆኑን አመላካች ነው ብለዋል። ሌላው አስተያየት ሰጪ ደግሞ የአማራ ክልል ከ18 ዓመት በታች የሆኑ የሁለተኛ ደረጃ ተማሪዎች ጦርነት ውስጥ እንዲሳተፉ ጥሪ ማቅረቡ ዓለም አቀፉን የሰብአዊ መብት ሕግ ይጥሳል ብለዋል። በተጨማሪም ይህ ድርጊት የብልጽግና መንግስት ሕፃናት ወታደሮችን በጦርነት ውስጥ እያሳተፈ መሆኑን ጠቋሚ ነው በማለት ድርጊቱን ኮንነዋል። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊ ዜና በዚያው በቃ። መልካም ቆይታ።